እሺ ሰላም ጤና ይስጥልኝ ተመልካቾቻችን፣ የኔ ስም አዲሱ ደምስ ይባላል። ሁላችሁም ምናልባት ብዙዎቻችሁ የምታውቁኝ ዳንስን ከመደነስና ዳንስን ከማቀናበር ጋር የተያዘ ነው የምታውቁኝ። ግን አሁን ትንሽ ለየት ባለ መንገድ መጥቻለሁ። ይሄ ኢት አዲስ አሊያ ደግሞ ብሉ አዲስ ይባላል። ላጤዎች ላይ ፎከስ አድርገን ነው ምግብ የምንሰራው። በቀላሉ ማታ ምግብ እንዴት መስራት ይችላል የሚለውን ነገር ይችላል ሳይሆን ምን ሰርቼ እንደምበላ አብረን ሼር እናደርጋለን ማለት ነው። ዛሬ ሩዝ ነው የምሰራው። ሩዝ በፎሰሊያ ካሮት እና ደግሞ ዱቤ እንጨምርበታለሁ። ያ ሽምብራ ዱቤ ማለት ነው። እንደዛ አድርገን የአትክልት ሩዝ እንሰራለን ማለት ነው። ይሄ ኢት አዲስ ወይም ደግሞ ብሉ አዲስ የሚባል የኩሽና ሾው ነው። ምን ግባት አለ መሰላችሁ? እዚህ ያው ሩዝ አለ፣ ከዛ ካሮት አለን፣ ፎሰሊያ አለን፣ ከዛ ደግሞ ሽምብራ ዱቤ። እነዚህ ነገሮች አቋርጠን ምናምን ነገር ከሩዙ ጋር አንድ ላይ ቀቅለን እራታችንን እንበላለን ማለት ነው። እዚህ ጋር ውድ ጓደኞች ያሉ በላይቭ የሚከታተሉ ሰዎች ሰላም፣ እናንተ ደግሞ ዌልካም። እንቀጥላለን። ምናደርገው አንደኛ ፕሪፓሬሽን እዚህ ጋር ልጬ ምናምን ነገር ያስተካከልኳቸው ምንድን ነው ካሮት እና ፎሰሊያ አለ። እነሱ በትናንሽ እንከትፏለሁ። ልክ እንደ ሶስ እንዲሆነ እናደርጋለን። ሩዙን አንድ ላይ ነው የምንቀቅለው። በጣም ደስ የሚል አቀቃ እኔ የምችልበት ወይንም ደግሞ ሞዳይል እንዴት ነው የሚባለው ሩዝ አሰራር አቀላቀልም ነው ተግባር ነው። አሁን ይህን እየከታተልን ነው። ከዛ ስቴፑን እናያለን። እሺ ፍሬንዶች፣ እንግዲህ ያው ካሮታችንን ቀጥተናል። እዚህ እንከቷለን ደግሞ ለማያውቀው ከዛ ፎሰሊያውንም ማጠር ይኖርብናል። ሲም በሌላ ነገር አለ ፎሰሊያ ይመስላል ነገሩ ሲታይ። ካሮታችን እንደዚህ ሆኗል። ተመልካቾቻችን አሁን ካሮቶቻችንን እዚህ ጋር አጥበና አሁን አንደኛ የምፈልገው ነጭ ሽንኩርት ስለሆነ እስከዛ በሳገኝ ይጋራል ደስታችን። እሺ ያው ተመልካቾች አሁን እዚህ ጋር ምንድነው ፎሰሊያችንን አዘጋጅተናል። ነጭ ሽንኩርት ተስተካክሏል። ካሮታችን ዱቤ ኢንፋክት ውሃ ውስጥ ተዘብዝፎ ነበር። ቅድም ያልነገርኳችሁ ነገር መዘብዘፍ አለበት። አቀድማችሁ መዘጋጀት አለባችሁ። አላ ደረቁ አማይሆን። ሩዛችንም እዚህ ጋር አለ። ሲዘበዘፍ አሁን አይደለም የዘበዘፍኩት፣ ይሄ ጧት ምናምን የዘበዘፍኩት ነው። በጣም ወፍሯል። ምን እንደሚያክል አየው። that is የመዘብዘብ ውጤት ነው። ዛሬ ደግሞ ፍልፎ ነው እንዳልብ ይባልባ። እዚህ ጋር ለታችን ግሏል። ቸስ ናይስ this is good ነው ድምፅ ነው የፈለኩት። this is good እቺ ወደው ይሉናል ትናንት የተራውት ስልስ አለ። ይሄ ስልስ ትንሽ ይቀነስለትና እዛ ይገባል ማለት ነው። this is the ስልስ። ትናንት ለነበራችሁ ሰዎች ይሄን ነው የምላችሁ። ቀድማችሁ ነጭ ስልስ ተሰሩና በየጊዜው ሽንኩርት አከትፉበት። ከፈልጉ ብቻ እንደዚህ ተካታላችሁ። ዝሜ ይሄ ዲጋቀመ
ታችንን እናማስላት። በጣም አሪፍ። ኔክስት ዘፍሬንድ አብሮ ገብቶ ይብሳል ይታረስ። ነጭ ሽንኩርት ከዛ ስልስ ከዚህ በፊት ተሰርቶ የነበረ ስልስ ነው የገባው። ያ ከዛ እነዚህ ይቀጥላሉ። ያ ይቀጥላል ሞስፓርሊ አንደኛ። እስከዛ ግን ይቺን ዋሽ ያ ሩዝ መታጠብ አለበት። ሲጋሴ እዚህ ጋር እንደምትመለከቱት ካሮታችንና ወሰሊያችን እየተቁላላ ነው። ኔክስት ራሱ ዱቤውንም ድባብ ይገባል። እሱም አሁን ይቁላላ። ትንሽ የመቁላላት ስሜት እንዲያገኝ ከዛ ሩዝንም ከቷለን። ሩዝንም አብረን እናቁላላውና ከዛ በኋላ ውሃ እናደርግበታለን ማለት። እስከዛ ግን ውሃ እናፍላ። ቅመም እንከትበት። ያ አሁን ስፓይስ ነው የምንከተው። እዚህ ጋር ምና ኮረሪማ እንደተፈጨ ኮረሪማ የሆነ አንድ ማንካ ዱብ ያ ቆንዶም አለን። ቆንዶ በርበሬ ሆነስ አንድ ትንሽ የሻይ ትንሽ ማንኪያ ናቸው። ያ ነፋለ እንትንም አለኝ። አውራጅ ተመልካቾቻችን አሁን እንግዲህ ሩዛችን እንዴት እንደደረሰ እናያለን። ሁሉ ነገር ተገባብቷል ምናምን እስካሁን እየበሰለ ነው ያለው። ወደ ውሃውን እየጨረሰ ነው ያለው። ከዛ በመጨረሻ ሳህን ላይ አድርገን እናየዋለን። በጣም የሚገርም ቆንጆ የሆነ ከለር ሆኖ ወጥቷል። እንግዲህ አምጥቻለሁ ጎርሳችሁ ነገር ሩቅ ናችሁ እናንተ ምንም በጣም ሩቅ ነኝ፣ ግን እስካሁን ስለነበረን ቆይታ በጣም ነው የማመሰግነው። እኔ አዲሱ ደምሴ ይባላለሁ። ይሄ የምትመለከቱት ፕሮግራም ኢት አዲስ ወይንም ደግሞ ብሉ አዲስ ይባላል። እሺ ተመልካቾቻችን ይኸው ማብሰላችን እንደቀጠለ ነው። አሁን ወደ መጨረሻው ደርሰናል። ሩዛችን በምታዩት መንገድ ተዘጋጅቶ ኦልሞስት በስሏል፣ ሊወርድ ተዘጋጅቷል። ዛሬ ያው እንደተመለከታችሁት የሰራነው ሽምብራ ድቤ በራይስ እና እንደገና ደግሞ ፎሰሊያ እንዲሁም ካሮት ጨምረን አትክልት ሰርተናል። በጣም ደስ የሚል ኤክስፒሪየንስ ነበረ። አብረን ዩቲዩባችንን እየሰራን ቲክቶክ ላይ ገብተን ነበረ። አሪፍ ጊዜ እንደነበረኝ የሚሰማኝ ግን እስቲኑና ተመልከቱ የሰራችሁትን ስራ አይመስልም? ኑና ተመልከቱ ስካፍተው እና አሪፍ አይደለም? ፋንታስቲክ። ስለነበረን ቆይታ እጅግ እናመሰግናለን። እንግዲህ ደጋግማችሁ ነው ይሄ የምትመለከቱት ሾው ኢት አዲስ ወይንም ደግሞ ብሉ አዲስ የሚባል የዩቲዩብ ፕሮግራም ነው። ኢት አዲስ ሁሉ ጊዜ ትኩረቱን ለላጤዎች ላይ አድርጎ በቀላሉ የሚሰሩ ምግቦችን ማታ አብረን ዛሬ ባደረግነው መንገድ እንሰራለን ማለት ነው። እባካችሁን ሰብስክራይብ አድርጉ። ብዙ መንገዶች አሉን። ብዙ የምንሰራቸው ነገሮች ይኖራሉ። ማስተካከላቸው ነገሮች ያበጡ ናቸው። የማስተካከላቸው ነገሮች በጣም ብዙ እንደሆኑ ይሰማኛል። በተለይ ዛሬ ስንተባተብ ያለሁትኝ ብቻዬን ስለሆንኩኝ ለመቅረጽ ምናምን ነገር አልተመቸኝም። ኤኒዌይ ግን ሩዛችን እሺ ተመልካቾቻችን ያው እንግዲህ ሩዛችንን ሰርተን ጨርሰናል። በዚህ የመሰለ ሁኔታ ላይ ይገኛል። አሁን እንቅመሰው። ጨው ይኑረው አይኑረው ይጠጃለሁ። ደስ ነው የምር በጣም ይጣፍጣል። በጣም ይጣፍጣል። እስካሁን ከኔ ጋር ስለነበረ በጣም አመሰግናለሁ። ዛሬ ሰራነው ሩዝ በሽምብራ ድቤ እና በፎሰሊያ እና ደግሞ
ካሮት ጨምረን የሰራነው በጣም አሪፍ ቴስት ነው ያለው። በጣም የሚጣፍጥ ነው። ሞክሩት። ያን ያህል የሚከብድ አይደለም። ስለነበረን ጊዜ በጣም አመሰግናለሁ። የኔ ስም አዲሱ ደምሴ ይባላል። ይሄ ደግሞ ብሉ አዲስ ኩሽና ይባላል። መልካም ጊዜ። በሌላ ጊዜ አብረን እንገናኝ። ሰብስክራይብ እና ኮሜንት ማድረግ እንዳትረሱ። ታንክ ዩ ቻው።